ባንቺ አይደለ ልጄ መሄድ የቻለው ባንቺ አይደለ የኔ ውድ እኔ ላልቅስልሽ ተባረኪልኝ ልጆችሽ ያሳድግልሽ ጓዳሽ ሙሉ ይሁን እማዬ የሰው ፊት አያሳይሽ የሰው እጅ አያሳይሽ እኔ አለው ብለሽ ልጄ ነው ብለሽ አይደል ያሳከምሽልኝ አቡዬ የኔ ውድ እኔ ላልቅስማ አታልቅሽ እሺ ቤትዬ ያው ልጄ ያየሁት ባንቺ አይደለ ማጣልሽ ልጅሽ አሜን እማዬ አሜን ልጄ ደግሞ አሁን አመልየው በሰላም ተጠናቋል መራመድ እንደሚችል ከዚህ በኋላ ነግረውኛል ይሁን እኮ ባንቺ ነው እማዬ እንኳን ደስ አለሽ እናቴ እንኳን ፈጣሪ ልጅሽን ማረልሽ ችግር የለም እኔ አሁን ደህና ነኝ ቤት እያለሽ በእናትሽ ለራስሽ ገና ኮምፕሬሽን መውጣቱ ነው እሺ እማዬ ውድድ ነው ማረግሽ የኔ ውድ የኔ ንግስት የኔ ብርታት አታልቅሽብኝ እሺማ እሺ ቤትዬ እሺ የኔ ውድ እሺ አቡዬ ደስ በልሽ የኔ ፍቅር ባላ ደስ ያለኝ እውነት እንኳን በሰላም ኮምፕሬሽን ወጣ ተጨንቃታ አዲላ ቮይስ አድርጋልኝ ነበር ዋትስአፕ ላይ ጸሎት አድርጊልኝ ልጄ ወደ አመልያ ሊገባ ነው አዎ ብታዩ ደግሞ ውስጥሽ እንዲህ ሰውነትሽ ይላቀቃል ህፃን ሆኖ ከሰውነቱ ላይ ስጋ ተነስቶ ምናምን ሲወጣ ብታዩ በቃ እንዲህ ደስ እንዳለኝ ዶክተሮችም ሲናገሩ በቃ እየተንቀሳቀሰ እግሩ ምናምን ስናየው እንዲህ ደስ እንዳለን አቡ ወላይ አቡዬ አንቺ እኮ ዛሬ የደስታ ቀንሽ ነው ህፃን ልጅ እኮ ነው ያዳንሽው የመደሳቻች ቀን ነው ዛሬ ተደሰቺ በእውነት በአንቺ እኮ ነው የሆነው ማልቀስ አይገባሽም እሺ እማዬ አታልቅሽ ስሞትልሽ እሺ ዛሬ የደስታሽ ቀን ነው እግዚአብሔርን አመስግኝ እሺ ቤትዬ እሺ ውዴ እሺ የኔ እሺ እማዬ የኔ ፍቅር በእናቴ ስሜትሽን ግልጽ አርጊና ይውጣልሽ ከዛ በኋላ ተረጋግሽ እናት ነገር የፈለኩትን ሁሉ ተናገርኩኝ አንደኛ ለፈጣሪ ነገርኩ ሁለተኛ ለህዝቤ ነገርኩ በጣም ከፈጣሪ ፍርዱን ጠብቃለሁ አንዴ ሁላችሁ ሚውት አድርጉልኝ ፕሊዝ አመሰግናለሁ እዚህ 5500 ሰው እያየው ነው እውነት እናንተ እግዚአብሔርን የምትፈሩ ከሆነ እውነት እግዚአብሔርን የምታመልኩ ከሆነ እውነት በየሰዓቱ ለእግዚአብሔር የምትጮው ከሆነ የሀቢባ ልጅ የኔ ልጅ ናት እኔም እንግዲህ ዶንቆሮ ልጅ አለኝ እንዳላችሁት ከሆነ እኔም ከሀቢባ ጎን ነኝ ለምን የሷ ቁስል እኔ ውስጥ አለ እንደዚህ ብላችሁ እሷን እርገጧት እንደፈለገ አድርጉ ልጅ አትናኩ እንደው በእግዚአብሔር ይዣችኋለሁ ይሄን ኮፒ ሊንክ ሼር እያደረጋችሁ ለዓለም አድርሱልኝ ሰውን በማስለቀስ ምንም ይመጣ ነገር የለም በእግዚአብሔር ስም ይዣችኋለሁ እውነት እናንተ ከማህፀናችሁ ልጅ ከወለዳችሁ የሰው ልጅ ዶንቆሮ ብላችሁ አትበሉ ቃሉ ያማል በሽተኛ ያደርጋል እኔ ምንም አልላችሁም አትፈተኑ በልጅ አትፈተኑ ማንም ቤት ይሄ ይግባ ሀቢባን ብትጎዱ ጉዷት ልጇን ግን አትንኩ ልጆቿና የማንም ልጅ ማንም አይንካ ስለ ልጅ ስለማታውቁ ነው ወልዳችሁ ያሳያችሁ አልላችሁም እግዚአብሔር አምላክ ልቦና ይስጣችሁ እሷ ትጸርቃለች እሷ ትሄዳለች የብዙ እናቶች የኔ አይነት ደካማ እናቶች በራንኳክታ አስወጥታለች ሚዲያ ላይ ለምኜ ጠይቄት ዛሬ ለኛ ልጆች ድምጽ ሆናለች ምን አደረገች እቺ ልጅ ከኛ ምንድን የምትጠቀመው እዚህ ጋር ከቻላችሁ ስንት አመት በሙሉ ቲክቶክ አልነበረም ለምን እንደሷ አላደረጋችሁ ስለቀደመቻችሁ ጀግና ስለሆነች ማንም እዚህ ውስጥ ሚዲያ ላይ ያለ ጉራጌን አይወክልም ማንንም ዘር አይወክልም ወርዱ ያለው ሰው ኢትዮጵያ ያለ ሰው ነው ሰው እባካችሁን ሰው አታክት አታርጉ ለኛ ልጆች እንኳን ድምጽ ትሁነን ተውን ቤት ውስጥ የታፈን ነው ቁስላችን የተነካው በሰው ቁስል እንጨት አትስደዱበት የዛሬን ነው ያለፈለፋችሁት የነገ ከጀርባችሁን ተጠንቀቁ ምን እንደሚገጥማችሁ አታውቁም ዘር ስትዘሩ መልካም ዝሩ ያጨርካት ሁሉ
ይከተልሃል ከኋላክ። እመነኝ። እንዲህ የምታደርግሽ ሴት ሆነሽ እናትሽ የወለደች ሴት ሆነሽ ልጇ ደንቆሮ፣ አይዞሽ እግዚአብሔር አይረፍድም ያሳያል። ልብ አርጉ። የሰው ልጅ ጣው የምትሳደቡ የምትራገሙ ታፍሱታላችሁ። እንደኛ ቸኳይ አይደለም እግዚአብሔር፣ እንደኛ ቸኳይ አይደለም። ተጠንቀቁ። ሀቢባ ውረጂ፣ ራስሽን አዳምጪ። ነገ ወደ ስራሽ ግቢ። ማንም አንገትሽን አያስደፋሽም። በልጤሽ ስለተገኘሽ ነው የኔ ውብ። እሺ በርቺ፣ ከጎንሽ ነኝ። በምንም ነገር ከጎንሽ ነኝ። ወዳችኋለሁ። እግዚአብሔር ያክብራችሁ። መልካምን ዝሩ። ቴንኪው አብዬ። እሺ ዱዱ እንዴት ነሽ? ይህ እንዴት ነሽ? አይክፋሽ የኔ ቆንጆ፣ አይዞሽ። ከባድ ነው በእርግጥ አይደለም አንቺ እውነት አይፊል ባድ። እኔ ልጅ ያልወለድኩት እንኳን በጣም ነው የተሰማኝ በእውነት። ማለት ሰው ምንም ነገር ማድረግ ይችላል። ሰው ግን ያኔ በማይነካ ነገር አይነካም። አንቺ በልጆችሽ የምታፍሪ እናት አይደለሽ። ብታፍሪ ኖሮ ወተሽ ልጄ እንዲህ ነበር ብለሽ አትናገሪ። ሌሎችን እናቶች እንዲማሩ እንዲማለለካ ብለው ልጆቻቸውን እንዲያዩ ነው ያደረግሽው። ይህን ለማስተማር ነው። አንቺ ባትናገሪ እኮ ከየትም አያውቁትም ነበረ። ዝም ማለት ትችይ ነበር፣ ግን ከራስሽ የበለጠ ለሰዎች ስለምታስቢ ነው ወተሽ የተናገርሽው። እና ሁላችንም ቪዲዮ ሰርተናል። አንቺ አሁን ላይ ብሬስሎች ስላላየሽ ነው እንጂ ሙሉ ቲክቶኩ ሁሉም ሳይመን የኛ ልጅ ነው ቪዲዮ ሰርቷል። ይቀጥላል። ብዙ ሰው ይቃወማል ብዬ አስባለሁ። ምክንያቱም ማንም ከሰው የተፈጠረ ይህን ነገር ይቀበላል ብዬ አላምንም። ሁሉም ሰው ይቃወማል። እግዚአብሔር ደግሞ መልስ ይሰጣል። የጊዜ ጉዳይ ነው እና አይክፋሽ። እኛ አንቺንም ልጆችሽንም በጣም ነው የምንወዳቸው። ሳናያቸው ሳይበጥብጡሽ እንኳን ሲውሉ በጣም ነው ቅር የሚለን። የት አሉ እንላለን እኮ እንጽፋለን ኮመንት ላይ አይደል? ስለዚህ አይሰማሽ። እኛ በጣም ነው የምንወዳቸው ልጆችሽንም አንቺንም። እና ደግሞ ጀግና እናት ነሽ። ከፈጣሪ በታች ታግለሽ ልጅሽ እንዲሰማ አድርገሽዋል። ኦልሬዲ ይሄ ስድባውን ሁሉ ለሱ ጋር ይሰማል። እያየነው ነው ሲያወራ ሲጫወት ሲሰማ እያየነው ነው። ስለዚህ ይሄ ስድብ እሱን አይገልጽም። ጀግና ሆነሽ ከፈጣሪ በታች ልጅሽን አድርገሻል። ፕራውድ መሆን ነው የሚገባሽ በራስሽ እና ሁላችንም ከጎንሽ ነን የኔ ቆንጆ። እሺ ዱዱ እናመሰግናለን። ይወድህት አሁን በቃ እንትን በይና ወደ ሌላ እንትን ሂጅ። በቃ ጀግና አንዴ ነው የሚያለቅሰው፣ አንዴ ነው የሚናገረው። በቃ ተናግረሻል። አሁን ከአላህ ነው ምላሹ የምትጠብቂው። በቃ ያለውን ነገር አንቺ መልእክትሽን አስተላልፈሻል፣ ተናግረሻል። እንኳን ወጣሽ፣ እንኳን ተናገርሽ፣ ዝምታሽን እንኳን ሰበርሽ፣ እንኳንም ማወራሽ፣ እንኳንም ማለቀሽ። በቃ ሁሉ ነገር አንዴ ሆኗል። አሁን በቃ ይሄን ያህል ራሱ ልክ ነሽ። ጉዳዩ ቀላል አይደለም፣ ግን አይገባቸውም። ይሄን ያህል ራሱ ለነሱ ሳይመንዬ ምንም የሆነ ልጅ አይደለም፣ ኖርማል ነው። አሁን ወደ እንትን ተመለሽ የኔ ፍቅር፣ በቃ ወደ ሌላ ጉዳይ ተመለሽ። ይሄን ራስ ይዘጋ፣ ሌላ ወሬ እናወራ። አቡዬ እኔ ቦታ ልልቀቅ የኔ ቆንጆ። ደግሞ ማክስሽ ተመችቶኛል። ምን እንዳስታወሰ ያለሽ አይረን ማን የሚሉ ፊልም አይተሽዋል? እሱን ያስታወሰኝ ትናንትና ኮሜንት እያደረኩልሽ ነበር። እና አንቺ ደግሞ አይረን ውመን ሆነሽ ሞር ብራይት አድርገሽ ብዙ ነገር ገና ትሰሪያለሽ። ምቀኛ ይቃጠላል። ካሁን በኋላ አንቺ የምትሰበሪበት ነገር የለም። በቃ ቀይ መስመርሽ እንትን ብሏል። በቃ ካሁን በኋላ ልሻል ኃይለኛ አክሽን ፊልም ብትሰራ እንዴ አይረን ውመን የሚለው አይረን ውመን ጎኔን አይኑ ሚሊና በጣጠፉት፣ በጣም ጎኔን ሰበሩት። እነሱ ራሳቸው አጀገኑ። ያ ለምን ያስፈልጋል? አይሽ አንቺ ደግሞ እንደዚህ አንበሳ ነሽ፣ እንደዚህ ጀግና ሴት ነሽ። አንቺ በብዙ በሚሊዮን ኢትዮጵያውያኑ ልብ ውስጥ አለሽ አቡዬ። እነዚህ ክፋት የሚሰሩት እኮ 5 እና 10 ሆነው እኮ ነው ታውቂያለሽ አይደለ? በሚሊዮን አንቺ 900 ምናምን ሺህ አካውንት ተከፍቶብሽ ሲመጣ በአንድ ሺህ ስትመጪ ስንት ሺህ ሰው ነው የገባው? ለምን ይሄን አታይም? ግን ምንድነው ከመልካም ጎኖች ትንሾች መጥፎ የሚሰሩት ነው ገን ነው የሚወጡት አይደለ? አንቺ በብዙ ሚሊዮኖች ልብ ውስጥ አለሽ። ከህዝቡ ደግሞ ጠብቃለሁ። እኔ በጣም ብዙ ለተበደለ ሰው ድምፅ ሆኛለሁ አይደል? ሁሉም ድምፅ ሆኖሻል። ሁሉም አንቺ አሁን ላይቭ ላይ ስለሆንሽ ነው እንጂ ቪዲዮ ያልሰራ የለም። እየወተሽ ብታይ ለልጄ ድምፅ ካልሆነ ይሆናል ወዳጅ አይደለም ማንም ሰው ለእኔ አይደለም።
ለልጄ የተነካው ልጄ ነው የማይሰማ ደንቆሮ ተብሎ የተሰደበው ልጄ ተሰድቦብኝ፣ እኔ አንድ ኢትዮጵያዊ እህታችሁ ልጄ ተሰድቦብኝ ዝም ካላችሁ በቃ ከዚህ በላይ ምን አለ? እኔ ዝም አንልም። ሀቡዬ ያንቺ ህመም የኛም ህመም ነው። እኔ እናት እያልንሽ አይደል እንደ ይሄው ሁላችንም ከጎንሽ ነን። እነዚህ 5 እና 6 ጥቂት ሰዎችን ማንነታቸው የማይታይ ሰዎችን በእነሱ ቅስምሽ ሊሰበር አይገባም። እኛ ደግሞ ሚሊዮኖች እነሱን ማጥፋት ያቅተንም። ገባሽ? በጣም ሀቡዬ በጣም ጠንካራ ሁኚ የኔ እናት። ፈጣሪ ካንቺ ጋር ሁሌም አለን ከጎንሽ። ይሄ ማስክሽ ደግሞ አምሮብሻል። አይረን ውመን ብለሽ እንደውም እንትንሽን ቀይረሽ እንደምትመጪ ተስፋ አለኝ። ስምሽን አይረን ውመን አረጓ። ከዚህ በኋላማ አይረን ውመን ነው የምሆነው። አይረን ነው የምሆነው። ብረት ነው የምሆነው። ምክንያቱም በልጄ መተውብኝ ካልተሰበርኩኝ እኔ ብረት ነኝ። ብረት ነው የማይሰበረው። ስለዚህ አይረን ውመን የሚብለው ስም ይገባኛል። ስሜን አደርገዋለሁ። አይረን አሁን በቃ ድሮኖች ሻንዴ ገብተው በቃ ሞቅ ያርጉሽና እንትን ይበይ። በቃ ምንድነው አታልቅሽ ካሁን በኋላ በቃ ውሃ ጠጪ። ዛሬ እኛን ውሃ ጠጪ የምንልሽ ለመጀመሪያ ጊዜ ሚዲያ ላይ በራሴ ጉዳይ አለቀስኩ። ሁሌም የሰው ታሪክ እየሰማው ለታመመ ለተቸገረ ነው እኔ ሚዲያ ላይ የማለቅሰው። ለመጀመሪያ ጊዜ በራሴ ጉዳይ አለቀስኩ። የመጨረሻ ነው ይሄ። ሁሉም ሰው ደካማ ጎን አለው ሀቡዬ። ሁሉም የማይችለው ነገር አለ። ልጅ ደግሞ ታውቂያለሽ፣ ልጅ ደግሞ ቀይ መስመር ነው። እነሱም ለዛ ነው ብዙውን አይተው እምቢ ስላልሻቸው ነው ልጅሽ ላይ የመጡት። እሱን ደግሞ ከፈጣሪ ዋጋ ያገኛሉ። ማንም ሰው ወዶና ፈቅዶ እንደዚህ አይነት ነገር አይፈጠርም። እኔ ወልዳችሁ እዩ ትላለሁ አልልም ይላል። ሰው ግን ወልዳችሁ እዩት እኮ ትልቅ እርግማን ነው ታውቃላችሁ። እውነት ሁሉም ሰው ልጅ አለው። ሴት ናችሁ፣ ብዙ ነገር አላችሁ። ሁላችሁም ወልዳችሁ እዩት። ገና ምንም አይነት ነገር ሰው ባያችሁ ራሱ ፈጣሪ ያያችኋል። እኔ ምን አይነት ህሊና እንዳላቸው ምን አይነት ፋሚሊ እንዳፈራቸው አይገባኝ። እውነት ለመናገር ሼም የሚባል ነገር አያውቁም። ምንም አይነት ነገር ይሄ ልጅ አሁን እኮ እግዚአብሔር ይመስገን ጠንካራ ናት ስላለችው ዛሬ ይኸው መስማት ችሎ ለብዙዎች አርያ ሆናለች እኮ እሷ። ስለዚህ አሁንም እግዚአብሔር ልብ ይስጣችሁ። አንቺ ግን ጠንክሪልኝ የኔ ቆንጆ፣ ሁላችን ከጎንሽ ነን። እሺ አቡዬ፣ ለነሱ ያልቅሱ፣ ይለቀስላቸው። እነሱ እንዳታለቅሺ፣ ይለቀስላቸው ለነሱ። በምንም አላስለቀሱኝም። በምንም ጉዳይ እናቴን ሲሰድቡ፣ አባቴን ሲሰድቡ፣ እኔን ሲሰድቡ፣ ሃይማኖቴን፣ ፈጣሪን ተሳስቶ እንደፈጠረኝ እንደተሳሳተ ሲነግሩት እኔን የፈጠረን አምላክ የኔን መልክ ሲፈጥር ተሳስቶ እንደሆነ የፈጠረው እንደተሳሳተ የማይሳሳተውን አምላኬን ሲሰድቡ፣ ባለቤቴን ሲሰድቡ፣ ሁሉ ነገሬን ሲሰድቡ አላለቀስኩም፣ አልተሰበርኩም። አሁን ግን በህይወቴ በልጄ ነው የመጡት። ልጄ ነው፣ ስስ ጎኔ ነው፣ ያለኝ ነገር ነው፣ ምኖርለት ነው። ለዛ ነው መቋቋም ያቃተኝ በልጄ ስለሆነ ነው እንጂ እኔ በፍጹም ለጠላቴ እምባዬን አሳይቼ የማቅሰው አይደለም። በልጄ ጉዳይ ከሆነ ግን ጠላቴ የሚደሰት እምባዬን እና ምንም ችግር የለብኝም። ምክንያቱም ልጅ ይገባናል። የሁላችን የአንቺ ልጅ የኛም ልጅ ነው የኔ እናት እና ሁላችንም ይሄን ነገር ማውገዝ አለብን። 5000 ሰው መችስ አይቷል፣ ሁሉም እያየ እነዛን ጥቂት ሰዎችን አውግዞ ከሚዲያ ከእንደዚህ አይነት ባህሪያቸው እንዲታቀቡ ማድረግ አለብን። አመሰግናለሁ ሀቡዬ። እሺ እኔ ከታች ልንቦታ ልልቀቅ። ቤቴ አቡዬ እንዴት ዋላችሁ? ሁላችሁም ሰላም ብያለሁኝ። ሀቡዬ አይዞሽ፣ ምንም አይዞሽ ቢባልም ህመሙ ይገባኛል፣ አይወጣም። ግን በቃ ሰውነንና አይዞሽ ከማለት ወደኋላ አንልም። ግን እናንተ ጭንብል አድርጋችሁ ራሳችሁን ሳታጋልጡ ቁጭ ብላችሁ የሰው ልጅ የሰደባችሁ ሰዎች ከሰው ነው የተደበቃችሁት፣ ከፈጣሪ አይደለም። ፈጣሪ ያያችኋል። ሞኝነት ነው። ዛሬ ላይ ተደብቃችሁ ብትሳደቡ ከፈጣሪ ብድራቱን ታገኛላችሁ። ስለዚህ የልጅን ህመም እንኳን የወለደ ያልወለደም ነው የሚገባው። ልጅ ማለት አቡን ብለዋለች መልአክ ነው እና የእጃችሁን ፈጣሪ ይክፈላችሁ። እውነቴን ነው የምለው። እኔም ወልጃለሁኝ፣ አሁንም አዲስ ልጅ አለኝ። ነገ ምን እንደሚያጋጥመን አናቅም፣ ነገ ምን እንደሚሆን እና የነገን ሳናቅ በሰው ልጅ ላይ መጠቋቋም፣ ለዛውም ራሷ ወጥታ በተናገረች እናት ላይ ብትደብቀው እኮ አታውቁም ነበረ። ንገሩን እስቲ። ስለዚህ የዚህን ያህል በሰው ለመፍረድ መነሳታችሁ እግዚአብሔር የእጃችሁን ይክፈል ለማለት ነው እኔ የገባሁት። እውነቴን ነው። ብድርን እግዚአብሔር ይከፍላል። ተንኮልን የማይወድ አምላክ አለና እሱ የስራችሁን ይሰጣችኋል። ከሱ ስለምታገኙ ጸልየሽ ዱዓ አድርገሽ ስለገባሽ ነገ ይከፍልሻል።
ነገ ላይ መጥተው ደግሞ 100% ሚዲያ ላይ እኮ አይናገሩም። አፍራው እነሱ በቤታቸው ይይዙታል ህመማቸውን። ፈጣሪ ግን ያሳየኝ ካለ ፈርዶ ያሳየኝ ማየት እፈልጋለሁ። እንዲፈርድና እንዲያሳየኝ እፈልጋለሁ። ጠይቄዋለሁ። እንኳን አንቺ ሁላችንም እናቶች አሁን እኔ የምጠይቀው እውነቴን ነው ብላችሁ እዚህ ላይ ያላችሁ ሁላችንም ትላንት ለቆመችልን ለሁላችሁም እውነቴን ነው ብላችሁ የግድ ሰው ለአንድ ሰው ስላረዳች ለእኔ ምንም አላረገችልን ማለት አንችልም። አንድ እህታችን ረዳች፣ አንዱ ወንድማችን ረዳች ማለት ለሁላችንም ነው። ስለዚህ ዛሬ ይሄ የተሰበሰበ ሰው ሁሉ ሳይመን የኔ ልጅ ነው እያለ ሰዎቹን ባልታዩም ለፈጣሪ ዱዓ እያረጋችሁ ጸሎት እያረጋችሁ ሁላችሁም ተነሱ ባይነኝ። እውነቴን ነው። እኔ ሌላ ቀን እንደዚህ ብዬ አላውቅም። ዛሬ ግን በልጅ ጉዳይ ስለሆነ ሁላችንም ሳይመን የኛ ልጅ ነው በማለት ሁላችንም መነሳት አለብን። ጸልዩ፣ ዱዓ አድርጉ። ሁሉም የእጁን ያገኛል። ሀቡዬ አይዞሽ የኔ እናት። እሺ አይዞሽ። በቃ መልካም ጊዜ ይሁንላችሁ። እኔ ከታች ሆኜ እሰማለሁ። አይዞሽ። እሺ ቤት እያመሰግናለሁ እናት። ሀቡዬ ምናል እንዴት ነሽ? እንኳን ወጣልሽ። አንዳንድ ጊዜ ለቅሶ እውነት ነው። ኢትስ ፎርም ኦፍ ቴራፒ። ሀቡዬ መናገር ያለብሽን ተናግረሻል። እንባም ወጥቶልሽ። ይሄ እኔ እንደ ቴራፒ ነው የማየው። አሁን ሁሉ ነገር አልፏል። ለህዝቡም፣ ለወዳጆችሽም፣ ለጠላቶችሽም ያለሽን ውስጥሽ በቃ መናገር የፈለግሽውን ነገር በሙሉ ተናግረሻል። ግን እኔ ምን ያህል ጥንካሬ እንደምትሆኝን ለብዙዋን ማለት ለእኔ ታውቂያለሽ ሀቡዬ ማለት ምን አይነት ፈተና ውስጥ እንደነበርኩ በቅርብና እንዴት እንዳጠነከርሽኝ እንዴት አጠገቤ እንደነበርሽ እና አንቺ ስትሰበሪ እኛም እንሰበራለን። ስለዚህ ጠንክሪልን፣ ሁል ጊዜም አጠገብሽ ነን። ሳይመን የኛ ልጅ ነው። አንቺ ነሽ እኮ በንጹህ ማይንድ ንጹህ ልብ ስላለሽ ቤትሽን ህይወትሽን ከፍተሽ አሳይተሽን ገባሽ አይደለ? እነ ኑኑዬን እነ ሳይመንን ልክ እንደ ቤተሰብ አድርገሽ አስተዋውቀሽን በዚህ ደረጃ ደግሞ እንደዚህ ወርደው ህፃናትን እንደዚህ አይነት መላእክትን የሚናገሩ የሚሳደቡ የእውነት እግዚአብሔር በቃ ይፍረድባችሁ። ሌላ ምንም ልል አልችልም። ምንም በማያውቁ ላይ ተነስታችሁ እንደዚህ አይነት ቪዲዮም የምትሰሩ እንደው ማሰባችሁ ራሱ እግዚአብሔር ፍርዱ በጣም ቅርብ ነው። እውነቴን ነው ሀቡዬ፣ ድዋሽን ይሰማሻል። ሁላችንም እንጸልያለን የእውነት የእጃቸውን እንዲሰጣቸው። ምክንያቱም ሁል ጊዜ ላልወለደ ራሱ ህፃን ልጅ ኢትስ ሬድ ላይን፣ በቃ ሬድ ላይን ነው። ያንን ደግሞ ክሮስ ያደረጉት ደግሞ በማይነካ ሰው ነው። ሀቡዬ አንቺ ጀግና ነሽ። እውነቴን ነው የምልሽ። ብዙ ከሚጠሉሽ የሚወዱሽ በጣም ብዙ ናቸውና የማይሆን ሰው ነኩ። እውነቴን ነው የምልሽ። ሁላችንም እናወግዛለን፣ አጠገብሽ ነን ሁል ጊዜም ሀቡዬ። ሁል ጊዜ እንደምትይው አንቺ ምንድነው ብረት ሲቀጠቀጥ ይጠነክራል አይደለም የምትይው። ያልገባቸው ግን አሁን እንዳጠነከሩሽ ነው አልሽ እኮ ባለፈው አንድ ቀን ወጥቼ አመሰግናችኋለሁ ብለሻል። እውነት ነው፣ ታመሰግኛቸዋለሽ ሀቡዬ። ምክንያቱም እኛ የምንጠብቅሽ በትልቅ ሚዲያ፣ ሁሌ ነው ይሄንን እምልሽ፣ በትልቅ ሚዲያ ገና ስንት ፕላትፎርም ላይ ነው የምንጠብቅሽ። ይሄንን ተናገሩ ብለን ፊታቸውን እንኳን የማያሳዩ በሃይንድ ካሜራ ሆነው የፈለጉትን እንደዚህ አይነት እኔ እንጃ በቃ መርዝ ለሚረጩ ሰዎች ሀቡዬ አንቺ ቦታሽም አይደለም፣ አይገባሽም። ሳይመን የኛ ልጅ ነው፣ ኑኑ የኛ ልጅ ናት። አንቺ የኛ እህት ነሽ ሀቡዬ፣ የብዙዎቻችን ጥንካሬ ነሽ፣ ለብዙዎቻችን የእውነት እንባ አባሽ ነሽ። ኑሪልን፣ በርቺ፣ አጠገባችን ሁኚ ሁል ጊዜ ሀቡዬ። ደስታሽን፣ ሳቅሽን፣ ፈገግታሽን ነው እንጂ የምንፈልገው ለቅሶሽን አይደለም። ዛሬ በቃ ይሄ ሆኗል፣ ወጥቶልሻል ሀቡዬ። እንደ ቴራፒም ነው፣ አለቀ። ከዚህ በኋላ ይሄንን ሳብጀክት እንዘጋለን። እኛ አጠገብሽ ያለን እናወግዛለን፣ እንቀጥላለን ሀቡዬ። ይሄንን ነው የምለው። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሁሌም አጠገብሽ ነን። በጣም አመሰግናለሁ ሶፊዬ። ቴንኪው። እሺማ አለው ከታች እኔ ቦታ ልልቀቅላችሁ። ይቅርታ አድርጉልኝ፣ የስራ ስለሆንክ ልገባ ስለሆነ አንድ ነገር ብቻ ልበላት አቡንና አስፍቀዱልኝ። እሺ አኒታሽ አቡዬ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እኔ መናገር የሚፈልገውን ማስተላለፍ የሚፈልገውን ነገር ሁሉ አስተላልፍ ያለው 27,000 ምናምን ሰው አይቶታል። የሚረዳ ሰው ይረዳል፣ የማይረዳ ሰው አይረዳም። እኔ ሀቡ ይሄ ነገር ሲመጣብሽ ሁልጊዜ ምን የሚመሰለሽ ከጠንካራ እህት ከጠንካራ ጓደኛ ሰው ጋር ስትይ ሁልጊዜም ጠንካራ ትሆኛለሽ። ገባሽ? እኔ መማር በብዙ ነገር አጠንክራኛለች። እኔ እንደውም እናገራለሁ፣ እየወጣሁ ብዙ ጊዜ እናገራለሁ።
ለምንድን ነው የምናገረው? አንዳንዴ የሚናገርልሽ ሰው የሚያስፈልጋል ብዬ አስባለሁ። ገባሽ? አንቺ እኮ ጠንካራ ነሽ በራስሽ። ዝምታሽ ያጠነክርሻል እኮ። ሰው ፕራውድ ሊያደርግብሽ ይችላል። እኔ መማር ምን እላታለሁ መሰልሽ? መማር ሀቢባ በጣም ትገርመኛለች። ገባሽ? ያ ሁሉ ግን ለካ አንቺ ደካማ ነሽ። ደካማ ያልኩሽ በምንድን ነው ታውቂያለሽ? መማር እናቷ ተሰድባለች። እኔ እናትና ልጅን ማለት ነው ምንም ልለያቸው አልችልም። እናት ማለት ልጅ ነው፣ ልጅ ማለት እናት ናት። አለቅ ምንም። ገባሽ? እናቷን ዘቅዝቀው እናቷን እንዴ ሳይመንማ እንደውም ጆሮ አይሰማም። እናቷን ያልተባለችውን ጠይቂኝ። እዚህ ምድር ላይ እዚህ ሶሻል ሚዲያ ላይ የወለደችን እናት ማለት ነው። ግን ወጣ አልቅሳ አታቅም። ወጣ አልቅሳ አታቅም። ለምንድን ነው ግን ውስጥ ግን አታልቅስም ማለት አይደለም። ቤቷን ዘግታ ሰው ሳያናግራት ያላለቀሰችበት ቀን የለም። እናቷ ስትነሳ ለመሰልሽ ይሄን ነው የሚፈልጉት። ያንቺንም በአደባባይ ላይ ልጨርስና እኔ እናቴ ተሰድባ እኮ አላለቀስኩም። እናቴ ተሰድባ ወጥቻ አላለቀስኩም። አልሰማሁም። እኔ ስለ ሳይመን ልጄ ግን ዓለም ደስ ይበል። ምን ጠላቶቼ ደስ ይበላቸው። ባቡዬ ይሄን ነው የሚፈልጉት እኮ ያንቺንም ያንቺን ድክመት ነው የሚፈልጉት። እሱ ደስ ይበላቸው። ግን ጠላት ደስ እንዳይለው ብዬ ለልጄ ድምፅ መሆኔን አልተውም። እኔ ለማንም ድምጽ መሆን ለማላውቀው ሰው ድምጽ መሆን ሰው ልጄ ተሰድቦ ዝም ልበል? ድምጽማ ደስ እንዳይለው ብዬ ዝም ልበል? አታልቅሽ ነው። እኔ ካልኩማ ከሀዲ እናት ነኝ። አይኖ ልብሽ እኮ እንደተሰበረ እንኳን አንቺ እኮ እኛ ተሰምቶናል። ለክብሬ ብዬ ሀቢባ ተናጋሪ አትናገርም እንድባል ብዬ ሀቢባ ጎበዝ፣ ሀቢባ ጠንካራ እንድባል ብዬ ልጄ ደንቆሮ የማይሰማ ይረገጣል ተብሎ ተሰድቦ ቪዲዮን ካላየሽው ላሳየሽ። አይቼዋለሁ። አየሁት እኮ መጣ ፍቅር ልጄ እንደዚህ ተብሎ ተሰድቦ ሀቢባ ጸባይኛ ናት አትናገርም፣ ሀቢባ ጠንካራ ናት ምንም ነገር ምንም ስስ ጎን የላትም እንድባል ብዬ ልጄ ተሰድቦ እንድትባይ አይደለም። እነሱ ለምን ይደሰታሉ ነው የኔ ገባሽ? አይኖ ያንቺ ህመም እኮ አልሰማኝ ብሎ አይደለም የሰራሁትን አይተሽዋል። ገባሽ? ግን ጠንካራ ነሽ። አሁንም ለምን መሰለሽ እኔ ብዙ እህቶቼ አረብ ሀገር ላይ የሚኖሩ እህቶቼ ለነሱ ድምጽ መሆን በራሱ ከእናትም ከማንም ከሀገርም በላይ ነሽ አንቺ። የምሬን ነው የምነግርሽ እግዚአብሔርን። እኔ አረብ ሀገር የሚኖሩ እህቶቼ በጣም የምወዳቸው የሚያሳዝኑኝ በብዙ ነገር ማለት ነው። ለነሱ እንዳይሞቱ ማድረግ፣ ለነሱ እንዲናገሩ ኢቭን መናገር መቻል እንዲችሉ ማድረግ እኮ ቀላል ነገር አይደለም። ስለዚህ አንቺ ጀግና ነሽ። አለቀ። የፈለጋቸውን ነገር ያርጉ። ሳይመን ሬል ላይንሽ ነው በቃ ምንም ማትደራደሪበት ነገር ነው። አይኖ ግን ኢቭን አሜሪካን ሀገር ወይም ሌላ ሀገር ቢሆን ኖሮ በቡሊንግ ማለት ነው ያስከስሳል። ገብቶሻል? በህግ ይጠይቃል። ግን ማንን እንትከሻለሽ? ሂድላቸው። ማንነታቸውን ደብቀው ከፈጣሪ በላይ የሚሆን ነገር የለም። በህግ አንድ ሰው ይኸውልሽ ህግ አስሮ ነው የሚፈታው። እኔ በፈጣሪ ነው የከሰስኳቸው። ፈጣሪ ያሳየኛል፣ ይፈርዳል። እና ጠንካራ ሁኚ። ሃይማኖት የሚባል ነገር አይኖረኝም ከዚህ በኋላ። ፈጣሪ ፈርዶ ያሳይሻል። ከልብሽ ጸልይ፣ ያሳይሻል። አዎ እንዲያሳየኝ ጠይቄዋለሁ። እኔ እሱን የፈጠረኝ እና አይዞሽ ለማለት ነው። ሀቡዬ በቃ ስራ እየገባው ነው። አዶት ሰላም ብያለሁ ሁላችሁንም። ደህና ዋሉ። አቦ በቃ በውስጥ ጽፍልሻለሁ። አይዞሽ። እሺ ማሪ ቴንክ ዩ። ቦታው ልልቀቅ። አይዞሽ አቡዬ፣ አንቺ በጣም ጠንካራ ሴት ነሽ፣ ጎበዝ ነሽ። ለኛ እናታችን ነሽ፣ ለኛ እንባሳችን ነሽ እና በጣም እንደሚያምሽ ደግሞ እናውቃለን። ለምን? በጣም ስለምትወጂ በጣም ስስ ጎንሽ ስለሆነ